ሰኢድ በሰላም ተገኝቷል። አዲስ አበባ ባለፉት ሳምንታት በሞላው የኢትዮጵያ ዘንድ በከፍተኛ ጭንቀት ጸሎት ሲታወስ የነበረው የህፃን ሙባረክ ሰኢድ እንድሪስ ጉዳይ በፈጣሪ እርዳታ በደስታ ተቋጭቷል። ህፃን ሙባረክ የካቲት 23 ቀን 2018 ጀምሮ ከአቃቂ ቃሊቲ ክፍለ ከተማ ወረዳ 12 መብራት ኃይል ተብሎ ከሚጠራው አካባቢ ታግቶ ተወስዶ እንደነበረ ይታወቃል። ከብዙ ስቃይ ሰቆቃ በኋላ በሰላም ከቤተሰቦቹ ጋር ተቀላቅሏል። ህፃኑ በእጃቸው መግባቱን ያበሰሩት ቤተሰቦቹ በፈተና ወቅት ከጎናቸው ለቆሙት ሁሉ ምስጋናቸው እንዲህ ገልጸዋል። ልጃችን ከስንት ስቃይ ሰቆቃ ቀናቶች በኋላ በእጃችን ገብቷል። በጸሎት፣ በዱዓ፣ በሀሳብ መረጃ በማሰራጨት እንዲሁም በገንዘብ ጭምር ከጎናችን ለቆማችሁ ቅን ኢትዮጵያውያን በሙሉ ምስጋናችሁ ከፍ ያለ ነው። በውጭ ሀገርም ሆኖ በሀገር ውስጥ ሆናችሁ ላበረታታችሁን ደጉ የሀገሬ ልጆች ፈጣሪ አላህ ይክፈላችሁ ብለዋል። በተለይም በሳዑዲ አረቢያ በስደት ላይ ሆና ልጇን መጥፋቱን ሰምታ ልቧ ተሰብሮ ለነበረችው እናቱና ለቤተሰቦቹ በሙሉ እንኳን ደስ አላችሁ በማለት እንወዳለን። ክፋት ይጥፋ፣ ቅንነት ፍቅር ይስፋ በማድረግ ሸር በማድረግ ይህን የምስራች ለሁሉም አደርሱ ይላል። ጉርሻ ፔጅ ላይ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ደስ ብሎኛል። ያው ታውቃላችሁ የአንድ ሰሞን ጫጫታ የነበረው ሙባረክ በጣም ሁሉ ያለቀሰለት ያዘነለት ጅንኑ ቀብራራው ሀብታሙ እየተባለ በጣም የተቦሰተ ልጅ ነው። ከስንት እንትን በኋላ እናቱም በሳውዲ አረቢያ አሰሪዋ ስልኳን እንድትቀማት ተብሎ ረመዳን ላይ ታውቃላችሁ በሀቢባ ቤት በጣም እንትን ተብሎ ነበር። ከዛ መሀል ግን ልጁ ሰው ይዞት እንደሆነ ተነገረ። 600 ሺህ ብር ተጠይቋል ተባለ። ለዛም አካውንቱ ተለፍጦ ብር እየተሰበሰበ ነበር። አሁን በሰላም ወደ ቤተሰቦቹ መቀላቀሉን እንግዲህ በጉርሻ ፔጅ ላይ ነው እንትን ያልኩኝ። በቲክቶክ ሲያዘዋውሩ ሰንብተው ነበረ። በነገራችን ላይ ግን እኔ ያላመንኩም ያው ትክክለኛ እንትኖች የሚፖስቱትን እየጠበቅኩ ነበር። አሁን ግን በጉርሻ ተላልፏል። ህፃን ሙባረክ ከአባቱ ከሰኢድ ጋር በሰላም ተቀላቅሏል እያሉ ነው። አልሐምዱሊላህ። አላህዬ ከልጆች መከራ ስቃይ እንዲያው በቤተሰቦቻችሁ ያለውን ነገር አላህ ያንሳላችሁ። የተባበራችሁ ሸር ያደረጋችሁ ያለቀሳችሁ ብዙ ናችሁ። ወላሂ ብዙ በጣም በሙባረክ ምድሪቱ ዓለም በሙሉ የተነቃነቀች ነው የሚመስለው። ይሄ ደግሞ ስራ ሰርቷል። አንደኛ ገንዘቡ ተሰብስቦ ልጁ እንዲወጣ አድርጓል። የዛን አይተው ደግሞ እነሱም ድምጻቸው በቃ ይሄ ነገርማ ከተሰበሰበ አንድነት ከመጣ ገንዘብ እናገኛለን ብሎ እንግዲህ ሌላ ነገር አስቦ ቢሆንም በገንዘብ ተደራድረው ሙባረክ ወደ ቤተሰቦቹ ተመልሷል እያለን ነው። ጉርሻ ፔጅ ማለት ነው። አልሐምዱሊላህ ረብል ዓለሚን። ላላህ ምን ይሳነዋል? በጣም ከባድ ጊዜዎች ነበሩ ያለፉት። እናቲቱ አለማወቋ እንትን ነው፣ ግን ጊዜ በበዛ ቁጥር አውቃ ትሆናለሽ። ያው ረመዳን ላይ ነበረ በስራ ምክንያት ገና መጣሽ 11 ወሯ ነው የተባለ ሳውዲ አረቢያ እናቱ ስልኳን ተደብቃ የነበረች ማለት ነው። እና ምን አይነት ስሜት እንደሚሰማ እናት ስትሆኑ በጣም ከባድ ነው። ቤተሰብ ቢደብቅላችሁ እንዳትጨነቁ ተብሎ ግን እናንተ ትጨነቃላችሁ። ይነግራችኋል የሆነ አለው እናት ስትሆኑ እነሱ ክፉ ነገርም ሆነ ደስታም ሲኖር ከእናንተ ስሜት አለና ያንን ስሜት ተቋቁማ እንግዲህ ልጇን ማግኘቷ ደግሞ ትልቅ ነገር ነው።
አልሐምዱሊላህ እንግዲህ ልጆቻችሁን የሚጫወቱ አብረው የሚያወሩ ልጆች አብረው የሚጫወቱትን መጠንቀቅ አለ። እርግጥ ልጆች እንደ ልባቸው ተጫውተው ቢያድጉ ጥሩ ነበር፣ ግን ያው በጣም ከባድ ነው ማለት ነው። እና እንግዲህ ምንም ማድረግ አይቻልም። እና ሰሞኑን እንግዲህ ፋሲካ ባህል ነው እና ፌስቡክ ላይ ኮሜንት በእናንተ አካባቢ 1 ኪሎ ግራም ስጋ ስንት ገባ ብሎ ይጽፋል ማለት ነው። እንደዛው ላይ ይፖስታልና አሁን ይሄን ያመጣውላችሁ ከሙባረክ ጋር ምን አገናኘው እንዳትሉ አዳምጡኝ ማለት ነው። ከዛ ከታች ላይ ኮሜንቱን ላነብ ገባው። በአብይ ጊዜ እንኳን ስጋ ሰላም ነው የናፈቀን፣ ስጋ አይደለም ሰላም ናፍቆናል፣ ስጋው እኮ በአብይ ጊዜ የለም የሚሉ የሚጽፉ አሉ። ግማሹ ደግሞ ስጋ ስንት እንደሆነ ኪሎግራሙ ለመጠየቅ ስትሄድ እኮ ብር ገንዘብ ሲኖርህ ነው ወደዛ ሰፈር ሂደህ የመጠየቀው የሚሉ ሰዎች አሉ። እኔ ስጋ ከበላው ስንት አመት ሆኖኛል። ስጋ በሚሸጡበት ሰፈርም ሄጄ አላውቅም። አሁን ሰላም ነው የሚያሳቀን ያለ የስጋውም አንድ ጊዜ መጀመሪያ የለም ብለን እንትን ብለዋል። በሰላም ወጥተን መግባታችን እርግጠኛ ሳይሆን ለስጋ እናስብም የሚሉም አሉ። በቃ ኮሜንቶቹ በጣም እንትኖች ናቸውና በቀልድ መሀል ቁም ነገር አለባቸው ማለት ነው። እና አላህ ሰላም ያምጣልን፣ ልጆቻችን ወጥተው እንዲገቡ በሰላም ሰው የሰው ልጅ ሁሉ ሰላም ተከብሮ በሰውነቱ በሰላም ወጥቶ የሚገባበትን ነገር አላህ እንዲያመጣ ዱአ አድርጉ። እርስ በርሳችን እየተባላነ ጀብድ አይደል ምን አይደል ህዝብን ከማሳቀቅ ሌላ ነገር የለውም ማለት ነው። እና ሰላም አላህ እንዲያመጣ ዱአ አድርጉ እህቶቼ። የሙባረክ ከቤተሰብ ጋር መቀላቀል በጣም ነው ደስ ያለኝ። ደስ ያላችሁ ደግሞ አልሐምዱሊላህ ደስታችሁን በኮሜንት ጻፉ ማለት ነው። እና ባህር ዳር ላይ ይላል አንዱ ልጅ ቁርጥ ስጋ በ1800 አለ፣ ግን ጓደኛዬ ደግሞ በ1900 በልቷል። እና በየቦታው ይለያያል እያሉ በያሉበት ያለውን ስለ ስጋ ነበረ ሲያወሩ የነበሩት። እና ግማሹ ከታች ግን ወይ ስጋ ሰላም በኖረን ራሳችን ወጥተን በገባን፣ ስለ ስጋው ማን አስቦ ነው? የስጋ ሀሳብ የለብንም፣ ተሳቀናል፣ ወጥቶ መግባት ናፍቆናል። ሰላም ሲኖር ነው ሌላውን ነገር ባህል የሚያደርገው ምናምን የሚሉም አሉና እውነታቸው ነው አሁን ላይ ባለው ሰዓት ማለት ነው። እና ድባቡ ሞቅ ሲል ምን ሲል ሰላም ሲሆን ነው ሁሉም ደስ የሚለው። አላህ ሰላም አላህ ያምጣልን። በድጋሚ አልሐምዱሊላህ በጣም ደስ ብሎኛል። ሙባረክ ሰኢድ ከቤተሰቦቹ ጋር በመገናኘቱ በጣም አስጨንቆን ነበር። የእውነት በጣም ተጨንቄ ነበር እኔ በቃ ወላሂ እናቲቱ ልጅን ደህና ደረጃ ደርሰዋለሁ ብላ መቼም ስትወጡ ልጆቻችሁን አደራ ትምህርት ቤት እንዲማር ደህና ሆኖ እኔ ያለፍኩበት እንዳይታለፍ ይባላል። አልሐምዱሊላህ እኛ ያደግንበት አተዳደግ አልሐምዱሊላህ ጥሩ ነው። ግን አሁን የሰለጠነ ብልጭልጭ ልብሶች ምናምን ስናይ ደግሞ እንደዚህ አይነት አተዳደግ እንላለን። የእነሱ ግን በጣም ቆርቆር ያለ ስለሆነ የእኛ አተዳደግ አልሐምዱሊላህ በጣም ምርጥ አተዳደግ፣ እንደ ልባችን ወጥተን ተጫውተን ጎረቤት እንቅልፍ ቢመጣን አስተኝቶ ቢርበን አውልቶ ብንጣላ አቆላምጦ ብናጠፋ ተገርፈን ያደግንበት ያን ነው የሚሻለው ነበር። ግን ለአሁኖቹ አልደረሰም ማለት ነው። አሁን ልብስ በላይ በላይ ስለተለበሰ ጫማ ስለተቀየረ ሱፍ ስለለበሰ ህፃን ሁላ ጥሩ አስተዳደግ ያደገ ይመስለዋል። ግን እንትን የለውም፣ ነፃነት የለውም። አሁን ላይ ነፃነት የለም። ነፃነት የኛው ነው። እንዳትነኳት በጎረቤት ከቤተሰቦቻችሁ ይልቅ ጎረቤት የሚጠብቃችሁ ለጎረቤት አደራ ተሰጥታችሁ የምትሄዱት ማለት ነው። ያንን በጣም ይናፍቃል። ያን የኛው ሰላም ጊዜ ለአሁኑ ትውልድ ቢኖር ጥሩ ነበር ማለት ነው። 90ዎቹ ላይ በቅርቡ እስኪ ያለሽው እንደ ልባችን ተጫውተን ዘለን ጎረቤት የጎረቤት ልጅ ገርፈን ስንመጣ እንኳን የዛ የተመታው አባት ይዞ እንትን የሚለን አሁን የለም።
ያን ነገር የለም። የሆነ ቂም ነው የሚፈልጉ የሆነ በቃ ራስ ወዳድ ወዳደር ነው ሆኖ ያለና አላህ ይጠብቀን፣ ሰላሙን ያምጣልን ነው የምለው። ሁላችሁንም አመሰግናለሁ። ሸር ላይክ አድርጉ። የዚህ ልጅ ደስታ ያስደሰታችሁ በኮሜንት ሀሳባችሁን በኮሜንት አስቀምጡ። ለእናቲቱ በድጋሚ ለቤተሰቦቹ ህዝቡ ሁላ ለተጨነቀው እንኳን ደስ አላችሁ እላለሁ ማለት ነው። ሁላችሁንም አመሰግናለሁ። መልካም ቀን